አደራችሁ? ሰላም አደራችሁ ወይ? ሰላም ሁሉ መልካም ነው ወይ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። አለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ አቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓላቸው ናቸውና አቡነ ገብረ መንፈስ ቅዱስ ደግሞ ዛሬ ለያው ልዩ ቀን ስለሆነ ስማቸው ሳልጠራ ማለት አልችልም። በዓሎች ይኖራሉ። ዛሬው ቀን ደግሞ ለእኔ ልዩ ስለሆነ ዛሬ ያው ዳቦ ለመጋገር እዚህ ጋር ጥቁር አዝሙድ፣ ስኳር አዘጋጅቻለሁ። ወተት አለኝ እዚህ ጋር ደግሞ ዱቄት። እችን መንፊያ ታስታውሳታላችሁ? እችን ወንፊት ማለት ነው፣ የሀገር ቤት ወንፊት። በዚህም አለ ላይ ስደት ላይ ምናምን ልትሉ ትችላላችሁ። እና ይህ ወንፊት አለ። እንግዲህ ያው ዱቄቴን አዘጋጅቻለሁ በዚህ መልኩ እና ዳቦ ሊጋገር ነው እላቸዋለሁ። እዚህ ጋር እርሾ አለኝ። እኔ አሁን ዳቦ ለመጋገር ስንጠቀመው ቤኪንግ ፓውደር ማለት ትችላላችሁ። እኔ እርሾ አለኝ። ወተት ሮብ ማረግ አለው። ሮብ ማለት ያው እርጎ ነውና እርጎ ማረግ አለው። ዛሬ ግን ወተት በወተት መስራት ፈልጌያለሁ ማለት ነው። እዚህ ጋር እንግዲህ ዱቄት አንድ ከግማሽ አዘጋጅቻለሁ። እዚህ ጋር ስኳር 2 ሲኒ ማለት ነው። ስኳር በጣም ስለምወድ ውሃ ደግሞ ለብ ያለ ውሃ አዘጋጅቻለሁ። እዚህ ጋር ደግሞ ያው እርሾ አለኝ ማለት ነው። እዚህ እርሾ አለኝ። በዚህ አንድ ማንኪያ አድርጌ ነው ማቦካው ማለት ነው። ተከታተሉኝ ውድ ቤተሰቦች። እንኳን አደረሳችሁ ለአቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓላቸው። አቡነ ገብረ መንፈስ ቅዱስ ሁላችንም በያለንበት ይጠብቅልን፣ ሀገራችንን ሰላም ያድርግልን፣ እኛንም ከስደቱ በቃችሁ ወደ ሀገራችን መልሱን። በሀገራችን ላይ እንግዲህ በአውደ ምሕረቱ እንድናከብር እሱ ይፍቀድልን። እንግዲህ ዳቦችንን አብክተን ምናምን በኋላ እንግዲህ ያው ስላቡዬ እንላለን። እንግዲህ በዓላችንን አብረን እናከብራለን ውድ ቤተሰቦቼ። እና በዓሉን እንግዲህ ሀገር ቤት ብቻ አይደለም እንግዲህ ምን ማክበር ያለብን በስደቱ አውደ ምሕረቱ ላይ እንኳን ባንሆን ባለንበት ሆነን ግን ያው ፈጣሪያችንን ማመስገን ግድ ይላልና፣ ስለዚህ ያው ባለን ነገር እንግዲህ ያው ዳቦ ለመጋገር እየተዘጋጀው ነው። እንግዲህ ላብካና አብረን እንገናኛለን። ያው ምንም ነገር የለውም ግን ዱቄት ከውጭ ምናምን ስለሚመጣ ግዴታ መነፋት ስላለብን ነፋውን ሀገር ቤት ትዝታው እንዳይቀር ነው። ትዝታው እንዳይቀር ነው እንጂ የሚሄደውን ዱቄት በጣም ብዙ ነው። ግን ደግሞ የሀገራችን ታውቃላችሁ ዛችን ነገርችን ነው። ደግሞ ማስፋት ስላለበት እንጂ ምንም እንትን የለበትም። እሱ ዱቄት ነው። እኛ የሀገራችን ትዝታው ትላላችሁ። ለምን ይቅርበት። እንግዲህ ያው እርሾ በዚህ መልኩ አደርጋለሁ። እንደና ትንሽ ደግሞ ቢነካልኝ ነው ለብ ያለ ወተት ስኳር አለን። ጥቁር አዝሙድ እዚህ ቀላቅያለሁ። የስ sorry fully for maybe kada I go for fee. እና እንግዲህ በዚህ መልኩ ማሸት ያለባችሁ ትንሽ እያረጋችሁ ማለት ነው። ያው በዳቦ አልታማም ስላችሁ ያው ቶሎ ነው የሚቦካልኝ ማለት ነው። አይቆይም። እንደዚህ አሸቸው ነው አይቦካ ነው የሚገርመው እንጂ እና ያው ዳቦ ስጋግር በነገራችን ላይ እጃችሁ ላይ የሚቦካው ቶሎ ነው የሚቦካልኝ ዳቦ ማለት ነው። ሰዓት አይቆይም እና አንዳንድ እንትን የሚላቸው ምናምን ከሆነ ያው ለብ ባለ ውሃ ምናምን አኩራፊ ደግሞ አኩራፊ የሆነ ምናምን ይባላል። ቂም የሚይዝ ምናምን ዳቦ ኮፍ አይለትም ይባላል። እውነቴን ውሸት ባይታወቅም እኔ ግን ያው ወዲያው ነው ታያላችሁ፣ አሳያችኋለሁ። 6 ሰዓት ላይ ኮፍ እንደሚል ቶሎ ነው የሚነሳልኝ። አኩራፊ አይደለም አላችሁ ግን አኩራፊ ነኝ ግን
ብትሆንም ያው እንግዲህ ሙያን አብራችሁ እንግዲህ ታያላችሁ። ቤተሰቦቼ ዳቧችን እንግዲህ ያው እንግዲህ በ30 ደቂቃ ውስጥ እንደዚህ ኮፍ ብሏል ማለት ነው። እና እንግዲህ እንደዚህ ካሸጋችሁት ምናምን ያው ሙቀትን ስለሆነ ያለንበት ቶሎ ነው ግን ኮፍ የሚለው። በነገራችን ላይ በጣም ነው ኮፍ የሚለው። ጥቁር አዝሙድ አለበት እና እዚህ ደግሞ ዘይታችን ጠብ እናደርጋለን ማለት ነው። ዘይት ያው ግዴታ ስለሆነ ታደርጉበታላችሁ። ያበዛሁት እና ያችን እንደዚህ ትንሽ ቀጠን ብሏል። ግን ዛሬ ያው እንደምታዩት ቤተሰቦቼ በዚህ መልኩ ኮፍ ብሏል ማለት ነው። አሁን ወደ መጋገሩ ደግሞ እንሄዳለን። መጋገረን በኋላ እንግዲህ ሊጡ ራሱ ብሉኝ ብሉኝ ነው የሚላያት። እጃችሁ እየቀረጻችሁ በአንድ እጃችሁ እና እንግዲህ ይኸው በዚህ መልኩ ደግሞ አድርጌዋለሁ ማለት ነው። ደግሞ ቁጥር ልጽፍ 5 ቁጥርን 5 ቁጥርን እንጻፍን ከፍ ሲል ምናምን ቁጥሩ ብዙም አይነው እንትን ይላል። ግን ያው እንጻፋታ 5 ቁጥር አቡነ ገብረ መንፈስ ቅዱስ አባቴ እኔ የነገርኩት ለእኔ የደረሰ ለእናንተም የደረሰላችሁ። እሺ አቡነ ገብረ መንፈስ ቅዱስ እውነት ነው የምላችሁ፣ እኔ ብቻ ሳይሆን ያ ሙሉ ቤተሰቡ ማለት ነው። እና የኔ አባት ከክፉ ነገር እውነት የነገራችሁት ነገር ሳይውል ሳያድር ነው እና የሚደርሰው። እኔ የደረሰ ለእናንተም የደረሳችሁ ይድረስላችሁ። እና በምክንያት ነው ሁሌ ያው 5 ለኔ ሁሌ ልዩ ቀን ናት ማለት ነው በህይወት እስካለው ድረስ። እኔ ብቻ ሳይሆን ያው በሙሉ ቤተሰቦቼ እና አቡነ ገብረ መንፈስ ቅዱስ በያለንበት ሁላችንንም እንግዲህ ጠብቀን ያው እንግዲህ ጽዋውን ከእናንተ ጋር እንጠጣለን ማለት ነው። ሀገር ቤት ገብተን ደግሞ እስክንል ድረስ በስደትም ቢሆን ደግሞ ያው ግድ ነው ባለን። ለምን ውሃ አይሆንም? ለምን ቆሎ አይሆንም? ስሙ ሳንጠራ ያው አንውልም በማለት እንግዲህ 5 ቁጥርን እንደዚህ ስያታለሁ ማለት ነው። እና ከፍ ሲል ግን ያው እንትን ይላል። ቢሆንም ችግር የለውም ቤተሰቦቼ ይላችኋለሁ። ተረፈ ደህና ናችሁ? ሁሉ ሰላም ሰላም፣ እግዚአብሔር ይመስገን። በዚህ መልኩ ስያዋለሁ። እሺ ለእናንተ ስታይ ተገልብጦ ነው የሚታየው፣ ግን ይሁን።
አሁን ፎሮናችን ውስጥ አስገብተን እንግዲህ ሲበስል ደግሞ አብረን ነው። እና ያው እንግዲህ ስላዊ ብለናል። ያው ነገር መንፈስ ቅዱስ ጻድቅ ቅመሱ ቤተሰቦቻችን ያመቱ ሰው ይበለን። አቡነ ገብረ መንፈስ ቅዱስ ከክፉ ነገር ይጠብቀን። የልባችንን መሻት እግዚአብሔር ያውቃልና እና ሁላችንን በያለንበት አቡነ ገብረ መንፈስ ቅዱስ ጥብቅ ያድርገን። እንግዲህ ያው ስላዊ ብለናል። ስላዊ ስለ አቡነ ገብረ መንፈስ ቅዱስ ጸበል ጻድቅ ቅመሱ። አቡነ ገብረ መንፈስ ቅዱስ ባላችሁበት ባለንበት እግዚአብሔር አምላክ ይጠብቀን፣ ሀገራችንንም ሰላም ያደርግልን። አቡነ ገብረ መንፈስ ቅዱስ የለመናችሁትን ሁሉ እሺ ይበላችሁ። እኔንም የሰማ እናንተንም ጸሎታችሁን አቡነ ገብረ መንፈስ ቅዱስ ይስማችሁ። ለእኔ የደረሰ ለእናንተም ይድረስላችሁ። ውድ ቤተሰቦች ያው ባለኝ አቅም እንግዲህ ጻድቁን ጋግር ያለውኝ እንግዲህ ያው ቅመሱ ስለ አቡነ ገብረ መንፈስ ቅዱስ ብያቸዋለሁ። ውድ ቤተሰቦች ገብረ መንፈስ ቅዱስን በንጹህ ልባችሁ ከጠየቃችሁት ምንም ጠይቃችሁ የምታጡት ነገር የለምና አቡነ ገብረ መንፈስ ቅዱስ እሱ ጥላ ከለላ ይሆናችሁ። ውድ ቤተሰቦቼ አሜን በሉ። አሜን ከማለት ብዙ ይቀራልና ሰላም ሰላም ውድ ቤተሰቦች እንዴት አመሻችሁ? ሰላም አመሻችሁ ወይ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው አለው እግዚአብሔር ይመስገን። ለእናንተም በያላችሁበት ሰላማችሁ ይብዛልን። ስለ አቡነ ገብረ መንፈስ ቅዱስ ብለናል። እንኳን አደረሳችሁ። አቡነ ገብረ መንፈስ ቅዱስ ከክፉ ነገር ይጠብቃችሁ፣ ወጥቶ ከመቅረት አስደንጋጭ ነገር ከማየት ከመስማት ያለንበት አቡነ ገብረ መንፈስ ቅዱስ ይጠብቀን። እንኳን አደረሳችሁ ብያለሁ። አቡነ ገብረ መንፈስ ቅዱስ የልባችሁን መሻት ጠይቁ ይሰጣችኋል። እውነት ተማጽናችሁ ምንም የሚዘገይ ነገር የለምና አቡነ ገብረ መንፈስ ቅዱስ የእውነት ነው የምላችሁ። እኔ የጠየኳቸውን ሳይውል ሳያድር እግዚአብሔር አምላክ የሁላችንንም ጸሎት ይስማን። ከምንም በላይ ያውን እንግዲህ ብዬ እንደምነግራችሁ በላቅም ብቻ ግን እግዚአብሔር አምላክ በያለንበት ሁላችንንም ይጠብቀን። ስደት ላይ ሳይሆን በሀገራችን ገብተን በአውደ ምሕረቱ ላይ ቆመን ጸበል ጻድቁን አዘጋጅተን የምንዘክር የምናከብር ስሙን የምንጠራ ያድርገንና በያላችሁበት እንኳን ማደረሳችሁ ቤተሰቦቼ። እናቴ የምወድሽ የኔን እናት እውነት ነው የምንላቸው አቡነ ገብረ መንፈስ ቅዱስ በእኛ ቤት ታሪክ ብዙ ታሪኮች አልፈዋል እና ግን ደግሞ ታሪኮቹ ታሪክ ብቻ ሳይሆኑ ማያልፉ የመሰሉት ግን ያለፉ ብዙ ቀናቶች አሉ። እኔ እንደምላችሁ አይደለምና ስለዚህ እኔ ደግሞ ያው ስማቸውን ሳልጠራ መዋል አልችልም እና እንኳን አደረሳችሁ ብያለሁ። ወዳጅ ዘመዶች አቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ከሁላችንም ጋር ይሁን። ስለ አቡነ ገብረ መንፈስ ቅዱስ ይኸው እንግዲህ ጻድቁን እዚህ መልኩ አዘጋጅተናል እና ይድረሳቸው ውድ ቤተሰቦቼ።